እናቴ በጣም ወድሻለሁ። አንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና ወድሻለሁ። የኔ እናት በጣም አከብርሻለሁ። ቆይ ሴት ስታኮርፍ ያምርባታል አይደል? አሁን ባኮርፍ ያምርብኛል። ማን ያምርባታል ያለው? እንወቅ እንጂ ወገን ኢሪያ ኮረፌ ያከሚቲታ ከኔ እኩል ታኮርፋለህ። የሚያከብረኝን የሚወደኝን ባል ይስጠኝ እንጂ 11 ሰዓት ተነስቼ ቁርሱ ሰርቼ 11 ሰዓት አሪፍ ነው። 12 ሰዓት ሲል መጥቼ ጎን ላይ ሽጉጥ ብዬ ተኝቼ ከዛ በኋላ ፊልማችን እያየን ከዛ ሲመሽ አብረን እየተኛን አይደለ? ሰላም አምኖን ያንስ እንዴት ናችሁ? ሰላም ነው ወይ ይላል አሎ። እንዴት ናችሁ? እንደተለመደው ዛሬም በአዲስ ቪዲዮ ከች ብያለሁ። ያው እንግዲህ ሰሞኑን ሶሻል ሚዲያ ላይ ምንድነው እየተደረገ ያለው? እዚህ እዛ ምናምን ብለን ያሉትን ቪዲዮዎች እንደተለመደው ሪአክት እናደርግባችኋለን። ምንድነው ህዝቤ ሰሞኑን የጃኒ ቀለበት ነው ምናምን እንደዚህ እንደዛ ምናምን ብለው ሸውደውናል። ይሄ ነገር ምንድነው የሚለውን በዲቴል ቪዲዮን እናየዋለን፣ አብረን ሪአክት እናደርግበታለን። ይመቻችሁ እና ሌሎች ቪዲዮዎችም አሉ። እዚህ ቻናል ላይ መታችሁ አዲስ ከሆናችሁ ሰብስክራይብ አድርጋችሁ አምኖን ያስመባል ትችላላችሁ። እና የቪዲዮ ደግሞ ብዙ ሰዎች ጋር ደርሰው እንዲዝናኑበትና መረጃ እንዲያገኙበት እንደተለመደው ላይክ አድርገን ጀምራለን። እስቲ ይሄ ቪዲዮ ስንት ሊደርስ ይችላል? ዛሬ ባይሆን የሆነ ቀን አላውቅም 5000 ላይክ ወደ ቪዲዮ። እናቴ በጣም ወድሻለሁ። አንቺ ጸሎት ብዙ ነገር እናልፋለሁ። እግዚአብሔርን ያንቺ ጸሎት ነው እዚህ ያደረሰኝና ወድሻለሁ። የኔ እናት በጣም አከብርሻለሁ። ሁሌም ላንቺ ነው ያለው። ለእናቴ አንዴ ፍቅር ስጡልኝ እግዚአብሔር። አይ በጣም ትልቅ ነገር ነው። አይስዌርቲ በጣም ትልቅ ነገር ነው። ደግሞ ነገሩ ሰርፕራይዝ መሆኑ ተመችቶኛል ስላችሁ እንደ ማርኬቲንግም አሪፍ ነው። ሰው ቀለበት ምናምን ነገር ሲባል እንደዛ ብሎ አስቦ ነበረ። ስለዚህ እንደዚህ መሆኑ በጣም አፕሪሺየት በጣም አሪፍ ነው። እኔ ግን ምላችሁ ሴትዮዋ የምር አምናባት ነው ወይስ ልጅቷ አሁን ላይ መነጋገሪያ ስለሆነች ይመስላችኋል? የእውነት እስቲ ስሜታችሁን ኮሜንት ላይ ምንድነው እናንተ ከምን አንግል ነው የምታዩት? የምር ያለኝን ነገር ተወክላለች ያለኝን ብራንድ በደንብ ታስተዋውቅልኛለች ከሚለው ከታዋቂነቱ አንፃር ብቻ ነው ወይስ ልጅቷ ለእንደዚህ አይነት ነገር እንደምትመጥን ስላመነችባት ነው? የትኛው ነው ትክክል የሚሆነው? በጣም ብዙ ሰዎችን ተጋብዘው ነበር እና ለልጅቷ በጣም ትልቅ ነገር ነው ብዬ አስባለሁ። አንዳንዴ ሶሻል ሚዲያ ላይ ብር ማግኘት ብቻ አይደለም በቂ ነገር ብዬ ማስበው ያላችሁን ነገር ወይ ደግሞ የእናንተን ፐርሰናሊቲ ሊያሳድግ የሚችል የሆነ ብራንድ ያስፈልጋልና አሁን በደንብ ወደ መስመሩ እየገባች ይመስለኛልና ለኛ የሚያርግልን መች ነው እኛ ደግሞ እንደዚህ የሚሳካልን? ቆይ ሴት ስታኮርፍ ያምርባታል አይደል? አሁን ባኮርፍ ያምርብኛል። ማን ያምርባታል ያለው? እንወቅ እንጂ ወገን ኢሪያ ኮረፌ ያከሚቲታ ከኔ እኩል ታኮርፋለህ። ማን ያባብለኝ? እኔን ማን ትሪት ያድርገኝ? ራጂ ደቡ ሴቶች እንድናባብላችሁ ብላችሁ ዝም ብላችሁ አታኮርፉ በእናታችሁ። ስናደድም ልስቅልሽ ነው እንዴ? ስንናደድም እንድናኮርፍ ፍቀዱልን። እናንተም አታኮርፉ፣ በቃ ዝም ብለሽ አታኮርፊ። ያ ትሪት ይደረጋል ብለሽ ማኮርፍ ልክ አይደል። እና በጣም የምታኮርፉ ወንዶች ደግሞ ከወዴት ነው ያላችሁ? ትረፏል። ይኸው በቃ ሚስት ጋር ወይ ገርል ፍሬንድ ጋር ለምቦጨን ስትል እንደዚህ ነው አደባባይ ላይ ስላንተ ነው የምታወራው እንደዚህ ማለት ነው። እግዚአብሔር ብቻ ማለት ነው የሚያከብረኝን የሚወደኝን ባል ይስጠኝ እንጂ 11 ሰዓት ተነስቼ ቁርሱ ሰርቼ 11 ሰዓት አሪፍ ነው። 12 ሰዓት ሲል መጥቼ ጎን ላይ ሽጉጥ ብዬ ተኝቼ ሳናስበው 2 ሰዓት ሆኖብን ማለት ነው። ስራ ረፍዶበት እሱ ልብሱን እየለበሰ እኔ እየተከተልኩ ያቆረስኩት ጫማውን እያሰርኩለት ቀሪሱን እየቆለፍኩለት ነው። እንጓጓለን ለዚህ ወትኛም በጣም ነው የምንጓጓው። ከዛ እስከሚመለስ ድረስ ቤቴን ፏፏ አድርጌ ቤቴን አሳምሬ ራሴ ቆንጅዬ ሆኜ ቤቴን አሳምሬ ጠብቄው ሲመጣ ቅፍ አድርጌ ስሜው ተቀበል። ግን በጣም ወፍራም ነው ሰውነትሽ ታዘዝልሻል ለዚህ ሁላ ስራ። ሻወር እንዲቀባ ሄዶ እሱ ታጥቦ እስከሚመጣ ድረስ መክሰስ አቅርቤ ከዛ ያጎረስኩት ከዛ በኋላ ፊልማችን እያየን ከዛ ሲመሽ አብረን እየተኛን የዘፈንኩለት የደነስኩለት እያስደሰትኩት ድጋሙን አስረስቼው ምናምን በቃ እንደዚህ የፍቅር ላይፍ ነው መኖር የምፈልገው ከወደፊቱ ባሌ ጋር። ቤቢ ዛሬ ምን ይሰራልሽ? እስቲ ለየት ያለ ነገር ስራ። ምን? ታኮስ። ዛሬ ሜክሲኮ ገባሽ? ሌትስ ጎ። ደሞ ፎሎ እያረጋችሁ እንደዚህ አይነት ባል መሆን እንፈልጋለን እኛ። ጎበዝ ይሄ ሰውዬ በጣም ይሰራል ብዙ ጊዜ ያዋለው ቪዲዮ
እንዴት ነው ይሄን ብርታት ያገኘው የኔ ጌታ? ታኮሽ ደርሷል። እንደዚህ አድርገህላት ማትወድህ የትኛዋ ሚስት ነች ነው ፖይንቱ። ግን አሪፍ ነው። አይ ሁላችንም እንደዚህ አይነት ባል መሆን እንፈልጋለን፣ እንደዚህ አይነት ወንድ መሆን እንፈልጋለን። ለሚስቶቻችን ወደፊትም ያገቡትም ያስባሉ ይመስለኛል እንደዛ። ግን ከባድ ነው አባቴ፣ ከባድ ነው። እንደዚህ አይነት ወንዶች ግን ከወዴት ነው ያሉት ካለም ሶሻል ሚዲያ ላይ ብቻ ይመስሉኛል ወይስ አሉ በሪል ላይፍ ላይ በደንብ አለ? ቁመትህ ስንት ነው? ቁመቴ ምን እንደሚያደርግላችሁ ባላቅም 1 ሜትር ከ86 ወይም ከ87 በጣም ረጅም ነው። ከየት መጥቶ ነው ሰውዬ ሜትር ከ87 የሚሆነው? ብራዘር ቁመት ቀልድ ነው እንዴ? አትሆንም ነው የምልህ እኔ ከ87 አንተ መቼ መጣ ሜትር ከ87 ቀልድ ነው እንዴ? ሜትር ከ87 ኧረ በላህ አፎግር። አሁን ቁመት ምናምን የማያውቁ ሰዎች አሁን እንትን ይላል ይሸወዳል። ሜትር ከ87 ግን በጣም ረጅም ሰው በጣም። አንተ ክርስቲያኖ ሮናልዶ ማለት እኮ ታሾፋለህ። እኔ ማን ነኝ? ኬራውድ ነህ በእናትህ አውቃለሁ። እና ደህና ናችሁልኝ? አለን። እንዴት ነህ አንተ? የዋ ምን ይሆናል? አንተስ? አለን እግዚአብሔር ይመስገን። እሷ ካለች ምን ሆናለሁ ብለህ ነው? መጣው እስቲ ተጫውቱ። ምንም አትሆንም። የኔ ፍቅር ናፍቀሽኝ ነበር። ኧረ እንዳያን በእናትህ። የና ምን አባቱ ያመጣል? እንደውም ልድገምሽ መጣ። ሶሪ ቴዳ ቆንጆ ሚስት ያገባና በሬ ያረደ ብቻውን አይበላም ሲባል ሰምተህ። እውነትህን ነው። በሬውን ያረደው ሰውዬ ግን ስጋው እንደሸተተ ስላወቀ ነው ለውሻ የሰጠው። ትራፊ መብላት ልማድ ነው ብላ። ተይ እባክሽ ተገላገለን። አይገባህም እንዴ አንተን ውሻ እኔን ትራፊ እያለን እኮ ነው። ግን ሪል ላይፍ ላይ እንደዚህ የጓደኛችንን ፍቅረኛ የምናሯሩጥ ሰዎች አእምሯችን ልክ አይመስለኝም። ባይዘው የጓደኛህን እኮ አይደለም የምታከብረው ራስን ነው በዛ ውስጥ የምታከብረው። ስለ አንተ ለአንተ በጣም ቫልዩ ያለው አይነት ወንድ ከሆንክ እንደ አይነት ቦታ ማግኘት አትፈልግም ራስን። ስለዚህ የጓደኛን ፍቅረኛ ለራሱ ተወለት ማለት ስማ አንዲት ልጅ ማለት ነው ኮሜንት ላይ ከዚህ ልጅ ፍቅር ይዞኛል አፍቅሬዋለሁ እያለች ነው። ምን አገባኝ? አረ ፍቅር ይግባ አፍቅሬሃለሁ ይሄን ከዚህ ልጅ ፍቅር ይዞኛል ምን አገባኝ? በቃ ይሄን መልስ ወዷለሁ በቃ ማለት ከብዙ ነገር ይገላግለኛል ታውቃለህ። በቃ የሆነ ነገር እኮ አምኖ እንደዚህ ሆነ ምን አገባኝ? በቃ ምን ነገርን እዛው የትም ሳይሄድ ማስቆም የሚችሉ በቃ በጣም ደስ የሚሉ ቃላቶች አሉ። አንዱ ምን አገባኝ ነው። ሸራውቱ ምን አገባኝ በጣም ወዶ ቃል ነው ባይዘው እና በቃ እዛው ታስቆሟል። የሆነ ነገር አምኖ እንደዚህ ሆነ እኮ ምን አገባኝ? ሄሎ ወይ ገና ስልኩ መጥራት ሲጀምር እኮ ነው አስተያየቱ የተቀየረው። ጭራሽ አይደውልለት ነው እንደምትል። እግዚአብሔር ይመስገን ሰላም አለሁልሽ። እንዴት ነሽ? አለን። በቃ ባለ ትዳር ስትሆን እንደዚህ ነው የሚፈታተኑ። ሄሎ አብራ እየወጣች ምናምን ነገር ስልክ ያው ትመጣለች ማለት ነው በቃ ይሄ በር ስር ደቅ ብላ ጭራሽ በሪሽ ምጫለሽ ነው ዝም በልስ የረበለው በቃ ቆይ ይኩሩ አይ ልክ ነች እሷ እንዴ የራሷ ንብረት አይደል? ግን ኮንትሮሊንግ እንዴት ነው ይመቻቸዋል? ወንዶች አሪፍ ነው። የሆነ የሚጨንቅ ነገር አለ ይመስለኛል እኔ በራሴ የሆነ ይጨንቃል። እግዚአብሔር ግን መቅናት ማንጋ ነው ደስ የሚለው? የምር ግን ወንድ ሲቀና ነው ሴት ሲቀና ነው ደስ የሚለው? which one is best? የሳኡዲ ሴቶች ፍቅር ሲጀምሩ ሱሱ ነኝ እንትና ብቻ ኪው ነኝ እንትና ብቻ ዳብሊው ነኝ እንትና ብቻ ምናምን ጠግረር ሲያረጋቸው ዜድ ነኝ በስምህ ልጠራ ኪው ነኝ መገናኛችን ቀናፋቂዋ ምናምን ትንሽ ጣላ ሲጣሉ ደግሞ ያባቷ ልጅ ቆራጧ በደንብ እየተጣሉ ካሉ ስጣለ ስለምን እንትን ካላለ ስጣለ ሃይክፋ ብቸኛዋ ነኝ አስነጣሿ የምታለቅሰው እኮ እሷ ናት። እውነቴን ነው። ከዛ ፍቅር አይሳካላቸው ሲል ወደ ሃይማኖታቸው መጣ ሲል ኪዳነ ምሕረት እናቴ ያላህ ባሪያ ያምን አባትሽ ባሪያ ደግሞ በሰማይ ያላህ ባሪያ ነው ያንተ ብቻ የወንዶቹ በላይ እኔ እኮ በጣም ነው የምትገርመው። በወር ውስጥ አንዴ የእንትኑ ሲቀይሩ
አንዴ ምንም ስለቀያየርሽ እውነቴን ነው እንደ ስምሽ ባሎቹም እንደሚቀያየሩ ማወቅ አለብሽ። ዝም ብላችሁ አንዴ ሲቸግርሽ ብቻ እየመጣሽ የእንትና ባሪያ ፈጣሪ ባሪያ ማለት ጥሩ አይደለም። እውነቴን ነው። እውነቱን ነው። እዛ እንትን ስትኖርሽ የሆነ ሲከፋሽ ሁላችንም ለነገሩ ሲከፋን ታዲያ የት እንሂድ? አንተ ደግሞ የአላህ ባሪያ ግን ኢንተረስቲንግ ነው በጣም አስባል። ፍቅር ይዞ ሲያንኮሻኩሽ ባሪያነትን ታምናለህ ወዲያው ማለት የአላህ ባሪያ ትላለህ ወዲያው ማለት። አንተ ፍቅር ግን እኮ ሼፕ ነው የሚያደርገው። እግዚአብሔር ላይፍ ላይ ያስተካክላል። አፍቅረ ስትከዳ በተለይ በቃ እንዲህ ነው ስትር ነው ወዲያው ማለት ፍቅር ደስ የሚል ነገር ነው። ባለትዳር ስትሆን በቃ እንዲህ ነው የምትሆን። በረሃ ላይ ጠዋት ወደ ስራ ስትሄድ አንገትን ደፍት አድርገህ አይ ትዳር እንደዚህ ነው እንዴ? በቃ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ግን አውቃለሁ የሆነ ፕሬስ ያደርጋችሁ ነገር አለ ከኋላ። ግን ደግሞ ኔክስት ለሚመጣው ጄኔሬሽን እያሰባችሁ እንጂ እንደዚህ አይነት ቪዲዮ አይምሮ ላይ ይቀመጣል። እናንተ ቀልድ ነው ይመስል ቀልድም ብቻ አትሁን እንጂ እናንተ ቀልዱን ብቻ አትሁን እንጂ እናንተ አሁን ማግባት እየፈራን ነው እኛ የምር። ነገራችን ላይ እኔ ከላይ መሆን በጣም ነው የምወደው። የምሬን ነው ጌታ አይደለ? ከላይ መሆን ምኑ እንደማይመቻቸው አላውቅም። ብዙ ሰዎች ውስጥ ይጥቅም እንደዚህ ህዝቡን ወደታች እንደማየት እንዴ አልጋ ላይ ነው እንዴ የሚያስደስት ነገር አለ። ኦኬ ነገር ባቡር ውስጥ ነው መሰለኝ ነው። እሺ እሺ ይመቻችሁ። እሺ 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 አምኖኛንስ የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ በሌላ ቆንጆ ቪዲዮ ተመልሼ እመጣለሁ። ይሄን ቻናል ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ። ቻው